በሰማይና በምድር በረከት ባር በእኛም ላይ የመንፈስ ቅዱስ ጸጋ ላክልን። የቅዱስ ቤተ ክርስቲያንህን ደጆች የምሕረትና ሚኪና ነህ አደ ሚኩ እዚህ ጋር ወራታ እንዳይሆን ወይ ይተፈደላ አናትን ቅደም ታርማ ቆይ እንታቀፋት መሰለኝ ወይ እንታቀፍ ዋ እሱም ብቻ ያዘው ትወርቃለሽ። እዛ ጋር ድንጋይ አለ እዛ ጋር ትወርቃለሽ። ላይ ሆፕ ላድርግሽ ትሄዳለች። ችግር የለም። አዎ ተወቀሽ ሲደርሱ እንዴት ትሆኑ ነው? ታቀፋታለች። የኛው ሌላ እንግዲህ ይሄ ጎረምሳ ነው አይ ጎረምሳ ለኛም ቅርታ እንግዲህ መንገድ ዘጋ ነበር። በጣም አፈርና ያቸራታችኋል። አሁንም ወጣች ትፈልጊያለሽ? አስሎ ነው ቢጣኔ ላይ ያዝሽ ወይ ቢጣኔ ላይ ያዘው ነው ቢጣኔ ያዘው ነው ብላርግሽ ገደል ትገቢያለሽ። አይ እናንተ ይዛ ሚኪ እሺ ይሄን ያዝልኝ፣ በቃ ይሄን ያዝልኝ። ክንዱ ይሄኛውን ያዘው ሳሻትልም ችግር የለውም። ይሄን ብቻ ያዘው። እቱ ለሁለት አይቻልም። ለአንድ ነው ትወድቃለህ። የያዝህ እሱ በቃ ይሄው መጣ ነይ ውታየም አለና ነይ አንቺ እኔን ለያዝሽ ነይ ወይኔ አራሱን ችግር የለውም። ይቺ ቆቅ ነች እናት አንድ ነች። ይሄ ደግሞ በነሽ በደንብ ቪዲዮ አንሳነሽ ታዋታ በግድ ወረመዳህ ያለው እንዴ ነው ነው ተራራው ወሽው ይችናት ሀገሬን ነው ኢትዮጵያ ነው አያቸዋ በረከት ለማግኘት እንግዲህ ከልጆቻችን ጋር እየሄድን ነው ማለት የትም ቦታ በረከት ይገኛል። ግን እንዲህ አይነት ቦታ መሄድ ደግሞ ሀገራችን ያሉ ድባቦች እኛ ደስ የሚለን ነው። ወጣ ያሉት ተራራው የእግዚአብሔር ተፈጥሮ እኮ ድንቅ ነው። አያችሁታ ሾከት ሳይሆን ይሄ አጋም ነው የሚባለው። እሱ ማለት ወይ በላይ በተቀመጥ ትኖራለህ አልኩና ግን ይችን በረከትማ ጥዬ ሳላይ ዳገቷን ሳላወጣ ብዬ እኮ ወገቤን ታጠቅ አይደል ማማ? ወገቤ ታጠቅ ትላለች። እኔ እኮ ሃይላንዱን ጸበል ችግር የለም መጠላት ልትሆን እንዳትወጥብኝ
ነይ ማማ አቁመው ቆይ እስኪ እንደ ዳገቷ ተፈታ ጌታ ወይ ተህዛቱ እየሰማማ ቀስ በሉ አባዬ ለቁርሱ ቀስ በሉ ወይኔ ጫማ እስኪ አታስቂያት ይሄ የረገት ዳገት እራሱ አይደል ወይ ሾክ ወጣ ወይኔ ዛሬ ቤቱ ጋር ነው ሩቅ ነው እንደ ከንዱ ቆይ ልወድቅብሽ እኮ ነው ሂጂሽ ትችያለሽ በርቺ እችላለሁ አይዞሽ እንዳትወጪ እንሰበራለን ኧረ ታቅፊያት እባክሽ ቆይ ነይ ሳሽን ሁላ አስጨራሽ ነው ብዙ ይቀራል አዎ አስከናት እዚህ ጋር ነው ምናምን ሲሉም ሰጣኩ አንጭ ላይ ያዛ ልጅቷን ትወድቃለች ጫማው ደግሞ ያደልጣል ነይ ነይ አጎቴ ይታቀፍሽ ደግሞ ነይ ይሄ ፍርጥ ነው ያው አጎትሽ ይታቀፍሽ እንዳያዳልጥ አደራህን በእናትህ እንዳትወድቅ እኔ ይሄን የለበስኩት አውቄ አይደል እንዴ የልህ አስጨራሽ የሆነ ወይኔ ገደሉ ራሱ በጣም የሚያስፈራው በስመ አብ አንተ ምንም መንገድ አይችልም ይኸው አያችታ እልህ አስጨራሽ ይሄን ዳገት ይሄን ቁልቁለት እንግዲህ ቁልቁለቱን ወርደናል እግዚአብሔር ይመስገን ክብር ምስጋና ይግባው ጸበሉ እዚህ ስር ነው ያለው አሁን እንግዲህ ልጅ አዝዬ ልጅ ታቅፌ ነው ያለሁት እንዳትወድቁ ይኸው እንግዲህ ወንድሜ አንዱን ልጄ ወንድሜ ይዟል አንዷን ደግሞ ጓደኛችን ይዞልን ነው እኔም ደግሞ የጎንበስ እያልኩ እሺ እኛማ ቪዲዮውን እየቀረጽን ነው እሺ ይኸው ልጄ ሚካኤል አያችሁ እንግዲህ የአዲስ አበባ ልጅ መሆን ችግር ነው እኮ አይደል ክንድሻ በቃ እዛ ግቢ ምን ታጥረው ይሄ የቆላ ልጅ ቢሆን እንግዲህ በሱ እድሜ ስንት እህል ተሸክሞ ገበያ ሄዶ ገዝቶ ሸጦ ይመጣል አያችታ ይሄ ተክል የእምቧጮ ተክል ነው እምቧጮ ተክል ብቻ ነው በስመ አብ ማን ያምናል አሁን ይሄንኛው ወረድ ነው ቢባል ላይ ሆኜ እኮ ሳይው በቃ በጣም ፈርቼ ነበረ አልወርድም አፋፍ ላይ ልጠብቃችሁ እያልኳቸው ነበረ ግን ታቸው ርጄ ሳይው ያለው ድባብ ወይኔ ዳገቱን ስታስቡት መንገዱን ደግሞ ይኸው እንግዲህ በዚህ ላይ ነው የወረድነው በዚህ ላይ ነው የወጣ ነው አያችታ የሰው ልጅ እኮ ብርቱ ነው ግን እንደ ሰው ልጅ ብርቱ የለም
አያችሁታ እንግዲህ እንዴት ደስ እንደሚል። ዛሬ ደግሞ በጣም ደስ የሚልና ውብ የሆነ ቦታ ላሳያችሁ። ዛሬ አቦይ ናቸው። እንኳን ለአቡነ ገብረ መንፈስ ቅዱስ ለዓመታዊ ክብረ በዓላቸው በሰላም አደረሳችሁ እያልኩኝ ልዩ የሆነ ቦታ አሌልቱ አቦይ ነው የሚባለው ጸበላቸው እዚህ ስር። ይሄን ቆላ ይሄን ዳገት እንግዲህ አያቸዋ። ይሄን ልጆቼን ይዤ በረከት አግኝቼ እንግዲህ ይላችሁ ይህን ዳገት በዳዴ ነው የወረድኩት። በዳዴ ነው የወጣሁት ማለት ይቻላል። ያው አሁን ቁልቁለቱን እየወረድኩ ነው ከልጆች ጋራ ትንካራ። አያችሁት ስማም ያለው ሰላም ቦታው ጸጥ ረጭ። ዛሬ የዓመታዊ ክብረ በዓላቸው ስለሆነ ሰው ብዙ ትንሽ አለ። እኛ በጉዞ ነው የመጣ ነው። ከጉዞ የመጣ ነው ሰው አባታችንም አሉ ትላልቅ ሰዎችም አሉ። አያችሁት እንግዲህ ጥቅጥጉን መተን ማለት ነው እንድታዩት አማናው ደናደርክ አለን። እንግዲህ ደግሞ ሌላውን ሙሉ ቪዲዮን አሳያችኋለሁ። ዩቲዩብ ቻናሌ ላይ ታገኙታላችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆኑ ጸበል ቦታ ደርሰናል። እንጸበላለን፣ በረከት እናገኛለን።